ጌታ ሆይ ሁለት ነገርን ካንተ ሻለው ብሏል። ስለዚህ የሆነ ነገር ብትሰጠኝ እምጠፋበት እንዳይሆን፣ የሆነ ነገር ብትከለክለኝ ደግሞ ማማረር ነገር እንዳይሆን ያቀረብነውን ጸሎት እግዚአብሔር ይቀበለናል። አልተቀበለን ማለት እግዚአብሔር ያሰማበት አይደለም። ዛሬ የሰጠን ነገር ወይም ዛሬ በሕይወታችን ቢያመጣልን ይሄን ነገር መጥፊያችን ሊሆን ይችላል። የሆነ ነገር ደግሞ ቢከለክለን ይሄን ነገር ዛሬ ቢሰጠኝ ነገር ላልገኝ ይችላል። እዚህ ቦታ ላይ ፊት ለፊት ላልገኝ ይችላል። እኔ ለምሳሌ እግዚአብሔር ጊዜ ለምን አመሰግናለሁ? ምን ብዬ ጠይቀዋለሁ? ለምሳሌ እግዚአብሔር ባለማስተዋል የጸለይኩት ጸሎት ስላልተቀበልከኝ ክብር ተመስገን። ወጣትነት መልሶ ይስጠኝ ብዬ የከለከልከኝ ነገሮች፣ አሁን አስፈላጊ ነው የተሟገጥኩ ነገሮች ስለከለከልከኝ ተመስገን። የዛሬ ጸሎት ዛሬ ላይ ስሙን ከሚወድሱት መካከል ላልገኝ ይችል ነበር። በዚህ ቦታ ላይ ላልከብር ይችል ነበር። በቤተ መቅደሱ ልመለክ ላልገኝ ወይም ያንን ማዕረግ ላላገኝ ይችል ነበር። አድርገኝ ብዬ ያሰብኩት ነገሮች ስለከለከልከኝ ተመስገን። ስለሰጠኝ ነገር ተመስገን። ይህ ነው የኔ ጸሎት ሊሆን ይችላል። ጌታ ሆይ ሁለት ነገርን ካንተ ሻለው ብሏል አይደል? ስለዚህ